ሰላም እንኳን ወደ ቤቴል ቲዩብ በሰላም መጣችሁ። ዛሬም እንደተለመደው ከመጽሐፍ ቅዱስ የተውጣጡ አስተማሪና እውቀት አዘል የሆኑ ራሳችሁን የምትፈትኑባቸውን ጥያቄዎች ይዘንላችሁ ቀርበናል። የእግዚአብሔርን ቃል በጥልቀት እንድትረዱ የሚያደርጓችሁን ጥያቄዎች በየጊዜው ይዘንላችሁ እንቀርባለን። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ እንዲሁም የእግዚአብሔርን ወንጌል ለብዙዎች ማስተማርና ማሳወቅ እንድንችል ላይክ እና ሼር እንድታደርጉ ከወዲሁ እናሳስባለን። ጥያቄዎቹን ሰርታችሁ ከጨረሳችሁ በኋላ መልሶቹን በኮሜንት ላይ አስቀምጡልን። አሁን ከተዘጋጃችሁ ወደ ጥያቄዎቹ እንሂድ። ጥያቄ ቁጥር 1 ኢየሱስን አብን አሳየንና ይበቃናል ያለው ደቀ መዝሙር ማን ነበረ? ሀ ጴጥሮስ፣ ለ ጳውሎስ፣ አመሩሃ ናትናኤል፣ መ ፊልጶስ። 10 ሰከንድ አላችሁ። ትክክለኛው መልስ መ ፊልጶስ የሚለው ነው። ፊልጶስ ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ካንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? የዮሐንስ ወንጌል ምዕራፍ 14 ከቁጥር 8 እስከ 9። ጥያቄ ቁጥር 2 ኢየሱስ ከፈወሳቸው 10 ለምጻሞች ኢየሱስን ለማመስገን የተመለሱት ስንቱ ነበሩ? ሀ 5፣ ለ 2፣ አመሩሃ 3፣ መ 1። 10 ሰከንድ አላችሁ። ትክክለኛው መልስ መ 1 የሚለው ነው። ወደ ኢየሩሳሌምም ሲሄድ በገሊላና በሰማርያ መካከል አለፈ። ወደ አንዲትም መንደር ሲገባ በሩቅ የቆሙት 10 ለምጻሞችን ተገናኙት። እነርሱም እየጮሁ ኢየሱስ ሆይ አቤቱ ማረን አሉ። አይቶም ሂዱ ራሳችሁን ለካህናት አሳዩ አላቸው። እነሆም ሲሄዱ ነጹ። ከእነርሱም አንዱ እንደተፈወሰ ባየ ጊዜ በታላቅ ድምፅ እግዚአብሔርን እያከበረ ተመለሰ። እያመሰገነውም በእግሩ ፊት በግንባሩ ወደቀ። እርሱም ሳምራዊ ነበረ። የሉቃስ ወንጌል ምዕራፍ 17 ከቁጥር 11 እስከ 16። ጥያቄ ቁጥር 3 እግዚአብሔር እረኛዬ ነው ብሎ የሚጀምረው የመዝሙረ ዳዊት የትኛው ምዕራፍ ነው? ሀ መዝሙረ ዳዊት ምዕራፍ 51፣ ለ መዝሙረ ዳዊት ምዕራፍ 139፣ አመሩሃ መዝሙረ ዳዊት ምዕራፍ 91፣ መ መዝሙረ ዳዊት ምዕራፍ 23። 10 ሰከንድ አላችሁ። ትክክለኛው መልስ መ መዝሙረ ዳዊት ምዕራፍ 23 የሚለው ነው። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በእረፍትም ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። መዝሙረ ዳዊት ምዕራፍ 23 ከቁጥር 1 እስከ 4። ጥያቄ ቁጥር 4 በዘፍጥረት መጽሐፍ ላይ የኢትዮጵያ ምድር ሁሉ እንደሚከብ የተነገረለት ወንዝ የትኛው ነው? ሀ ጤግሮስ፣ ለ ጊዮን፣ አመሩሃ ፊሶን፣ መ ኤፍራጥስ። 10 ሰከንድ አላችሁ። ትክክለኛው መልስ ለጊዮን የሚለው ነው። ከዚያም ሉልና የከበረ ድንጋይ ይገኛል። የሁለተኛውም ወንዝ ስም ጊዮን ነው። እርሱም የኢትዮጵያን ምድር ሁሉ ይከባል። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 12 እስከ 13። ጥያቄ ቁጥር 5 ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል የሚለው ጥቅስ የሚገኘው በየትኛው የመጽሐፍ ቅዱስ ክፍል ነው? ሀ ትንቢተ ዘካርያስ፣ ለ ትንቢተ ኤርምያስ፣ አመሩሃ ወደ ሮሜ ሰዎች፣ መ ትንቢተ ኢሳይያስ።
10 ሰከንድ አላችሁ። ትክክለኛው መልስ መ ትንቢተ ኢሳይያስ የሚለው ነው። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6። ጥያቄ ቁጥር 6 ኢየሱስ አልዓዛርን ከሞት ያስነሳው በየትኛው ከተማ ነው? ሀ በቢታንያ፣ ለ በቅፍርናሆም፣ ሐመሩሃ በናዝሬት፣ መ በኢያሪኮ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ በቢታንያ የሚለው ነው። ኢየሱስም በመጣ ጊዜ በመቃብር እስካሁን 4 ቀን ሆኖ ታገኘው። ቢታንያም 15 ምዕራፍ ያህል ለኢየሩሳሌም ቅርብ ነበረች። ይህንንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭ ና ብሎ ጮኸ። የሞተውም እጆቹን እግሮቹ በመገነዝ እንደተገነዙ ወጣ፣ ፊቱም በጨርቅ እንደተጠመጠመ ነበረ። ኢየሱስም ፍቱትና ይሂድ ተዉት አላቸው። የዮሐንስ ወንጌል ምዕራፍ 11 ከቁጥር 17 እስከ 44። ጥያቄ ቁጥር 7 በብሉይ ኪዳን ውስጥ በጣም አጭር የሆነው መጽሐፍ የትኛው ነው? ሀ አብድዩ፣ ለ ናሆም፣ ሐመሩሃ ኢዩኤል፣ መ ሐጌ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ አብድዩ የሚለው ነው። ትንቢተ አብድዩ በብሉይ ኪዳን መጽሐፍት ውስጥ በጣም ትንሹና 1 ምዕራፍ ብቻ ያለው መጽሐፍ ነው። ጥያቄ ቁጥር 8 ኢየሱስ የአንድን መበለት ልጅ ከሞት ያስነሳበት ከተማ የቱ ነው? ሀ ቢታንያ፣ ለ ናዝሬት፣ ሐመሩሃ ናይን፣ መ ቅፍርናሆም። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ናይን የሚለው ነው። በነገውም ናይን ወደምትባል ወደ አንዲት ከተማ ሄደ። ደቀ መዛሙርቱም ብዙ ሕዝብ ከእርሱ ጋር አብረው ሄዱ። ወደ ከተማይቱም በር በቀረበ ጊዜ እነሆ የሞተ ሰው ተሸክመው ወጡ። እርሱም ለእናቱ አንድ ልጅ ነበረ፣ እርሷም መበለት ነበረች። ብዙም የከተማው ሕዝብ ከእርሱ ጋር አብረው ነበሩ። ጌታም ባያት ጊዜ ያዘነላትና አታልቅሽ አላት። ቀርቦም ቃሬዛውን ነካ፣ የተሸከሙትም ቆሙ። አለውም አንተ ጎበዝ እልሃለሁ ተነስ። የሞተውም ቀና ብሎ ተቀመጠ፣ ሊናገርም ጀመረ። ለእናቱም ሰጣት። የሉቃስ ወንጌል ምዕራፍ 17 ከቁጥር 11 እስከ 15። ጥያቄ ቁጥር 9 ኤልሳ የጌታውን መጎናጸፊያ የያዘው የትኛውን ወንዝ ለመክፈል ነው? ሀ የኤፍራጥስን፣ ለ የአባይን፣ ሐመሩሃ የዮርዳኖስን፣ መ የቀይ ባህርን። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ የዮርዳኖስን የሚለው ነው። ከኤልያስም የወደቀውን መጎናጸፊያ አነሳ፣ ተመልሶም በዮርዳኖስ ዳር ቆመ። ከኤልያስም የወደቀውን መጎናጸፊያ ወስዶ ውሃውን መታና የኤልያስ አምላክ እግዚአብሔር ወዴት ነህ አለ። ውሃውንም በመታው ጊዜ ወዲህና ወዲያ ተከፈለ፣ ኤልሳም ተሻገረ። ሁለተኛ ነገሥት ምዕራፍ 2 ከቁጥር 13 እስከ 14። ጥያቄ ቁጥር 10 በአዲስ ኪዳን የአሕዛብ ሐዋርያ ተብሎ የሚታወቀው ማን ነው? ሀ ጴጥሮስ፣ ለ ይሁዳ፣ ሐመሩሃ ጳውሎስ፣ መ በርናባስ። 10 ሰከንድ አላችሁ።
ትክክለኛው መልስ ሐመሩሃ ጳውሎስ የሚለው ነው። ዳሩ ግን በደላቸው ለዓለም ባለጠግነት መሸነፋቸውም ለአሕዛብ ባለጠግነት ከሆነ ይልቁንስ መሙላታቸው እንዴት ይሆን? ለእናንተም ለአሕዛብ እናገራለሁ። እኔ የአሕዛብ ሐዋርያ በሆንኩ መጠን ሥጋዬ የሆኑትን አስቀንቼ ምናልባት ከእነርሱ አንዳንዱን አድን እንደሆነ አገልግሎቴን አከብራለሁ። ወደ ሮሜ ሰዎች ምዕራፍ 11 ከቁጥር 12 እስከ 14። ጥያቄ ቁጥር 11 በደጉ ሳምራዊ ታሪክ ከኢየሩሳሌም ወደ ኢያሪኮ በተደረገ የጉዞ ታሪክ ውስጥ አንድ አይሁዳዊ ተደብድቦና ተዘርፎ ምንም ሳይረዱ በፊቱ ያልፉ የነበሩ ሰዎች እነማን ናቸው? ሀ ሌዋዊና ፈሪሳዊ፣ ለ ካህናትና ሌዋዊ፣ ሐመሩሃ ጻፎችና ግብር ሰብሳቢዎች፣ መ ሰዱቃዊና ሳምራዊያን። 10 ሰከንድ አላችሁ። ትክክለኛው መልስ ለካህናትና ሌዋዊ የሚለው ነው። ኢየሱስም መልሶ እንዲህ አለ፣ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎችም እጅ ወደቀ። እነርሱም ደግሞ ገፈፉት፣ ደበደቡትም፣ በሕይወትና በሞት መካከልም ትተውት ሄዱ። ድንገትም አንድ ካህን በዚያ መንገድ ወረደ፣ አይቶትም ገለል ብሎ አለፈ። እንዲሁም ደግሞ አንድ ሌዋዊ ወደዚያች ስፍራ መጣና አይቶት ገለል ብሎ አለፈ። የሉቃስ ወንጌል ምዕራፍ 10 ከቁጥር 30 እስከ 32። ጥያቄ ቁጥር 12 ታዋቂው የያቤጽ ጸሎት በየትኛው መጽሐፍ ውስጥ ይገኛል? ሀ በአንደኛ ዜና፣ ለ በመዝሙረ ዳዊት፣ ሐመሩሃ በምሳሌ መጽሐፍ፣ መ በዘጸአት መጽሐፍ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ በአንደኛ ዜና የሚለው ነው። ያቤጽም ከወንድሞቹ ይልቅ የተከበረ ነበረ። እናቱም በጣር ወልጄዋለሁና ብላ ስሙን ያቤጽ ብላ ጠራችው። ያቤጽም እባክህ መባረክን ባርከኝ፣ አገሬንም አስፋው፣ እጅም ከኔ ጋር ትሁን፣ እንዳያሳዝነኝም ከክፋት ጠብቀኝ ብሎ የእስራኤል አምላክ ጠራ። እግዚአብሔርም የለመነውን ሰጠው። አንደኛ ዜና መዋዕል ምዕራፍ 4 ከቁጥር 9 እስከ 10። ጥያቄ ቁጥር 13 ዳዊት ከሳኦል ሲሸሽ የረዳው ካህን ማን ነበረ? ሀ ሳዶቅ፣ ለ ኤሊ፣ ሐመሩሃ አብያታር፣ መ አቤሜሌክ። 10 ሰከንድ አላችሁ። ትክክለኛው መልስ መ አቤሜሌክ የሚለው ነው። ዳዊትም ወደ ካህኑ ወደ አቤሜሌክ ወደ ኖብ መጣ። አቤሜሌክም እየተንቀጠቀጠ ዳዊትን ሊገናኘው መጣና ስለምን አንተ ብቻህን ነህ? ከአንተ ጋር ስለምን ማንም የለም አለው። ዳዊትም ካህኑ አቤሜሌክን የተላከበትን ነገርና የሰጠውን ትእዛዝ ማንም አይወቅ ብሎ ንጉሡ አንድ ነገር አዞኛል። ስለዚህም ብላቴኖቹን እንዲህ ባለ ስፍራ ተዋቸው። አሁንስ በእጅ ምን አለ? 5 እንጀራ ወይም የተገኘውን በእጅ ስጠኝ አለው። ካህኑም ለዳዊት መልሶ ሁሉ የሚበላው እንጀራ የለኝም፣ ነገር ግን የተቀደሰ እንጀራ አለ። ብላቴኖቹ ከሴቶቹ ንጹሐን እንደሆኑ መብላት ይቻላል አለው። አንደኛ ሳሙኤል ምዕራፍ 21 ከቁጥር 1 እስከ 4። ጥያቄ ቁጥር 14 ኢየሱስ አንድ ሰው አሳልፎ እንደሚሰጠው የተናገረውና የተጠቀሰው በየትኛው ወቅት ነው? ሀ በተራራው ስብከት፣ ለ በመጨረሻው እራት፣ ሐመሩሃ በገሊላ ባህር አጠገብ፣ መ በጌቴሴማኒ አትክልት ስፍራ። 10 ሰከንድ አላችሁ። ትክክለኛው መልስ ለ በመጨረሻው እራት የሚለው ነው። ደቀ መዛሙርቱም ኢየሱስ እንዳዘዛቸው አደረጉ። ፋሲካንም አሰናዱ። በመሸም ጊዜ ከ12ቱ ደቀ መዛሙርት ጋር በማዕድ ተቀመጠ። ሲበሉም እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጠኛል አለ።
እጅግም አዝነው እያንዳንዱ ጌታ ሆይ እኔ ሆንን ይሉት ጀመረ። የማቴዎስ ወንጌል ምዕራፍ 26 ከቁጥር 19 እስከ 22። ጥያቄ ቁጥር 15 ኢየሱስ በመስቀል ላይ ሆኖ ለአባቱ ምን አለው? ሀ ይህች ጽዋ ከኔ ትለፍ፣ ለ የሚያደርጉትን አያውቁምና ይቅር በላቸው፣ ሐመሩሃ ተፈጸመ፣ መ እነሆኝ ልጅ። 10 ሰከንድ አላችሁ። ትክክለኛው መልስ ለ የሚያደርጉትን አያውቁምና ይቅር በላቸው የሚለው ነው። ቀራንዮም ወደሚባል ስፍራ በደረሱ ጊዜ በዚያ እርሱን ክፉ አድራጊዎቹንም አንዱን በቀኝ ሁለተኛውንም በግራ ሰቀሉ። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ልብሱንም ተካፍለው ዕጣ ተጣጣሉበት። የሉቃስ ወንጌል ምዕራፍ 23 ከቁጥር 33 እስከ 34። ከ15ቱ ጥያቄዎች ስንት መለሳችሁ? በጥያቄዎቹስ ምን ያህል ተጠቀማችሁ? በኮሜንት ላይ አስቀምጡልን።